ሁልጊዜ የእሁድ ጠዋት የቤተክርስቲያን አገልግሎት እንዳለቀ ፓስተሩና የ11 ዓመት ልጁ ተያይዘው ከተማ በመሄድ ስለ ወንጌል የሚያወራውን ትራክ ለሰዎች ያድላሉ። በዚህ እሁድ ዝናብ በኃይል እየዘነበና ብርዱም ከባድ ነበር። የፓስተሩም ልጅ የሚሞቁትን ልብሶቹን ከደራረበ በኋላ አባቴ ዝግጁ ነኝ አለ። ፓስተሩም አባት ዝግጁ ለምኑ ብሎ ጠየቀ። ልጁም ትራኮቹን እየዞርን የምንሰጥበት ሰዓት ደርሷል አለ። አባቱም ልጄ አይታይህም ዝናቡ እየጎረፈና ብርዱም ከባድ ነው አለው። ልጁም በአግራሞት አባቱን እየተመለከተ እየዘነበ ቢሆንስ ሰዎች አሁንም ወደ ገሃነም እየሄዱ ነው። አባቱም ልጄ ነገርኩህ እኔ በዚህ አየር የትም አልሄድም። ልጁም አባቴ ቢያንስ እኔ እንድሄድ ፍቀድልኝ። አባቱም ትንሽ ካሰበ በኋላ ፈቀደለትና ትራኮቹን አስታቀፈው። ይህም የ11 ዓመት ልጅ የመንገድ ዳሮቹን ሁሉ እየተራመደ በር ለበር እየሄደ ላገኘው ሰው ሁሉ የወንጌል ትራኮቹን ሰጠ። 2 ሰዓት ገደማ ከተራመደ በኋላ አንድ ትራክ ብቻ እጁ ላይ ስትቀር ልብሱ በዝናብ ተዘፍቆና አጥንቶቹ ድረስ ብርዱ ቢሰማውም የቀረችውን አንድ ትራክ ለሆነ ሰው ለመስጠት የመንገድ ኮሪደር ላይ ቢቆምም ማንም ዝር አላለም። ፊቱን አዙሮ ተራመደና የመጀመሪያውን ግቢ መጥሪያ ደወለ። ማንም አልመለሰም። ደጋግሞ ሞከረ። ማንም አልመለሰም። ደውሉን ትቶ ማንኳኳት ጀመረ። ትቶ እንዳይሄድ የሆነ ነገር ያዘው። ደጋግሞ ሞከረ። ከዚያም የሆነች በእድሜ ገፋ ያለችና ፊቷ በሐዘን የተሞላ ሴት በሩን ገርበባ አድርጋ ከፈተች። ዝቅ ባለ ድምጽ ልጄ ምን ልርዳህ አለችው። በሚያንጸባርቁ አይኖቹና ፈገግታው ያያት ማማ ስለረበሽኩሽ በጣም ይቅርታ፣ ግን ልነግርሽ የፈለኩት ኢየሱስ በጣም ይወድሻል። እናም ይህንን የመጨረሻ ትራክ ልሰጥሽ ነው የመጣሁት። ትራኩ ስለ ኢየሱስና ስለ ታላቅ ፍቅሩ ይነግርሻል ብሎ ትራኩን እጇ ላይ አስቀምጦ ሄደ። እሷም አመሰግናለሁ ልጄ እግዚአብሔር ይባርክ አለችው። በቀጣይ እሁድ ጠዋት የቸርች አገልግሎት ላይ ፓስተሩ ፑልፒት ላይ ቆሞ ምስክርነት ወይም የምናገረው አለኝ የሚል ሰው ካለ ይነሳ አለ። በዝግታ ከመጨረሻዎቹ ወንበሮች አንዲት ትልቅ ሴት ተነስታ ቆመች። መናገር ስትጀምር ፊቷ በደስታና በሚያንጸባርቅ ፈገግታ የተሞላ ነበር። እኔ እዚህ ቸርች የማውቀው ሰው የለም። ከዚህ በፊትም እዚህ ቸርች መጥቼ አላውቅም። እኔ ከባለፈው እሁድ በፊት ክርስቲያን አልነበርኩም። ምድር ላይ የቀረኝ አንድ ብቸኛ ሰው ባሌ ነበር። እሱም ከጥቂት ወራቶች በፊት አርፏል። ባለፈው ዝናባማና ጭጋጋማ እሁድ ብቸኝነቱ ጨመረብኝ። ሕይወት በአጠቃላይ አስጠላኝ። በልቤ እዚህ ምድር ላይ ባልኖርስ ብዬ ወሰንኩ። ከዚያም ወንበርና ገመድ አምጥቼ ወንበሩ ላይ ቆሜ በጣራው ጎን በሚያልፈው ብረት ላይ ገመዱን አጥብቄ አሰርኩ። የገመዱን ጫፍ ወደ አንገቴ አጥልቄ ልስበው ስል የቤቴ መጥሪያ ለማቋረጥ ጠራ። ገመዱን አውጥቼ ጥቂት ጠብቆ ይሄዳል ብዬ ስላሰብኩ ወንበሩ ላይ በጸጥታ ቆሜ ጠበቅኩ። ማንኳኳቱን አላቆመም። ከዚያም ማን ሊሆን ይችላል? ለዚያውም በዚህ ብርድና ዝናብ የኔን ቤት ደግሞ ማንንም አንኳኩቶ አያውቅም አልኩ። በሩን ስከፍት አይቼው የማላቀው ፊቶቹ የሚያበሩ ትንሽዬ ልጅ እንደ መልአክ በሬ ላይ ቆሞ ነበር። ልነግራችሁ አልችልም። ማማ ኢየሱስ ይወድሻል ሲለኝ ከሞተ ረጅም ጊዜ ሆነውን ልቤን ቀሰቀሰው። እዚህ እጄ ላይ ያለውን ትራክ ሰጠኝ። ትንሹ መልአክ ሲሄድ በሬን ዘግቼ የሰጠኝን ትራክ በእርጋታ ነበብኩት። ስጨርስም ወንበሩ ላይ ወጥቼ ገመዱን ፈትቼ አውጥቼ ጣልኩ። ከዚህ በኋላ አያስፈልገኝም። አብሮኝ የሚኖርና የማይተወኝ የሚወደኝ ንጉሥ አለ አልኩ። አድራሻችሁን ከትራኩ ጀርባ ስለነበር እንዴት ከገሃነም እንዳመለጥኩ ልነግራችሁ መጣሁ። የማርቆስ ወንጌል 16:15 እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። እንግዲህ የዛሬው መልእክቴ ማንም በክርስቶስ ኢየሱስ ላመነ ክርስቲያን ሁሉ ወንጌልን ለዓለም ስበኩ ማለት መንገድ ላይ ወጣችሁ ስበኩ ብቻ ማለት አይደለም። በማንኛውም ቦታ በማንኛውም ሁኔታ ጌታ ኢየሱስ ክርስቶስ አዳኝ እንደሆነ ልንመሰክር ይገባል። በትራንስፖርት ሊሆን ይችላል፣ ሆስፒታል፣ መንገድ ላይ፣ ሾፕ ስናደርግ ማንኛውም ሁኔታ ውስጥ ያገኘነውን ሰው ጌታ ኢየሱስ አዳኙ እንደሆነና ከገሃነም እሳት መዳን እንዳለበት ልንነግረው ይገባል። ምክንያቱም ብዙዎች ወደ ገሃነም እየተነዱ ስለሆነ ዓለም ላይ የተቅበዘበዛችሁ ያላችሁና በክርስቶስ ኢየሱስ አምናችሁ ያልዳናችሁ እባካችሁን ወደዚህ የዘላለም እረፍትና ሰላም ሕይወት ወደ ሆነው ወደ ክርስቶስ ኢየሱስ መጣችሁ ከዚህ የዘላለም ሕይወት ተካፈሉ። በጌታ በኢየሱስ ክርስቶስ ስም ተባረኩ።